አጀንዳው ቁልቢ አዲስ አበባ የኛ ይሁን። ዞር አለና ደግሞ ግራ ገባው። ከሁለቱ አንዱ እንደማያውቅ መሆኑ ነው። እሱ ሳዊሮስ የትኛው ነው አለ። እኔ ነኝ ሲል ገቢው ወደኛ እንዲመጣ 20 ኤጲስቆጶሳት እንዲሾሙልን፣ እነዚህ ናቸው 3 ጥያቄዎች እና ማዕከልን ያደረገ እኛን ከፍ የሚያደርግ ስራ ይሰራ ነው። ያንን ጥያቄዎች ደግሞ አሁን ተወግዘው የተለዩት አይደሉም፣ ከኛ ጋር አባላት የነበሩ አይደሉም። በምዕመናን ስም የቀረበ ጥያቄ ነው። ምዕመናኑ ራሳቸው ከየትና እነማን በየት ተብሎ ዝርዝር ጥናትም ገና አልተካሄደበትም። ለዚህም ደግሞ መልስ ሊያገኙ ይችሉት የነበሩት ገና በግንቦት ነው። ምክንያቱም ጥቅምት ካለፈ በኋላ በህዳር ነው ጥያቄው የቀረበው። ከዚያ በኋላ እስከ ግንቦት መጠበቅና የግንቦቱን ውሳኔ ጥያቄ አቅርበን ነበረ። ምንድን አደረጋችሁልን ብሎ መጠየቅ ይቻል ነበረ። ግን የተቀነባበረና የታሰበ ፖለቲካዊ ይዘት ያለው ቤተ ክርስቲያኒቱን የማፍረስና የመናድ የኢትዮጵያ ቤተ ክርስቲያን ካልፈረሰች ተብሎ ትንቢት የተነገረበት፣ ትንቢት ተናጋሪዎች ደግሞ መፍረሷን ሁልጊዜ የሚናፍቁ፣ ስሟን የሚያጠፉ፣ ስሟን የሚያጠወልጉ፣ ከስሟ በላይ ሌላ አላስፈላጊ ስም የሚሰጡ መሆናቸው የአደባባይ ምስጢር ሆኖ አይተነዋል፣ ተመልክተነዋል። ስለዚህ የቤተ ክርስቲያን ልጆች ደግሞ ለእንጀራ ብቻ የተሰለፍን ሳንሆን ሕይወታችን ቅድም መጋቤ ብሉይ በደንብ አስቀምጠውታል። ሰማያዊውን ዓለም ወርሰን እንኖርባታለን ብለን የምናስባት የምናምናት እንጂ ምድራዊውን ኑሮ ስጋዊውን ፍላጎት አሟልተን ብቻ የምንኖርባት ባለመሆኗ የቅዱስ ሲኖዶስን ውሳኔያችን አድርገን እንዴት እናስፈጽመው ነው። አባቶች በሰፊው ተናግረውታል፣ አስተምረውበታል። ሰላም ከሌለ ምንም ነገር የለም። ምንም ነገር ምንም መንቀሳቀሻ የለም። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተጠቅላለች። ሰላም የሁላችን ሕይወት ናት። ሰላም ሁሉም በሰላም በፍቅር እንዲኖር ከፈለገ ሰላምን ማግኘት አለበት። ይህን ደግሞ ሁሉንም ነገር እኛ ነን የምናደርገው። ሰላምንም የምንመሰርታት እኛ፣ የምናባርራትም እኛ። በጣም ይሄ በእውነቱ የሚያሳዝን ነው። መድኃኒታችንን የምንጠላ፣ መድኃኒታችንን የማናውቅ፣ ወጥተን አምተን ሰላምን እንድትሰቀል አደረግናት። ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ይህ እንግዲህ ምን ይባላል? ጦር አውርድ ጦር አውርድ ብለን በገዛ ራሳችን ባመጣ ነው። ይኸው እንደዚህ አይነቱ መለያየት፣ መከፋፈል፣ መሰደድ፣ መራብ፣ መጠማት፣ መታረዝ፣ መሞት፣ ሞተው እንኳን ሞቱን ላለመቃበር መቃብር ማጣት፣ መቃብር እስከ ማጣት ደርሰናል። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም።
እና እግዚኦ አምላከነ ሰላም ሀበነ ነብዩ ነብየ እግዚአብሔር ዳዊት ነው የተናገረው ይሄ ነገር። እና ሁላችንም ሰላም ሀበነ ሰላምን ስጠን ብለን መለመን አለብን ነው። ወይ ድፍረት ወይ ድፍረት! አብይ እንደዚህ ያላሉ በቀደም ጠራቸውና ሶስቱን ጠራሉ። አራዳ አይደል የበሻሻ አራዳ አይደል የበሻሻ አራዳ አይደል እንትና አብይ ጠራቸውና አቡነ ሳዊሮስ አቡነ ማኑስ አቡነ ሳዊሮስ አቡነ ስጣቴዎስና አቡነ ዜና ማርቆስ መጥቷል። እዛ ቁጭ እዛ እናንተ ችግሩን ፍቱ እንጂ እኛ ሌላ ነገር ስትነግሩን ቆይታችሁ እንደዚህ አሁን እነሱ መጥተው ነገሩን አይደል እንዴ ለምን ነው እንደዚህ የምታደርጉት ምናምን አለና ዞር ብሎ ኤዎስጣቴዎስን አንተ ደግሞ እዛ ነቀምት ሄደህ በእንግሊዝኛ ተሰብክልኛል በኦሮምኛ ነው ችግሩ የቋንቋ ነው ችግሩ ስትል ከርመህ ነቀምት አደባባይ ላይ ቆመህ እንደ ነፋዘር ዘሰን እንደ ሆሊ ስፒሪት አሜን ምናምን ትልልኛለህ። አማርኛ የከበደውን ኦሮሞ በእንግሊዝኛ የት እንዲሰማህ ነው? ዞር አለና ደግሞ ግራ ገባው። ከሁለቱ አንዱ እንደማያውቅ መሆኑ ነው። እሱ ቤት ሳዊሮስ የትኛው ነው አለ። እኔ ነኝ ሲል አንተ ጢም እንኳን ሳይኖርህ ነው እንደዚህ በጊዜ ተሹመህ ነው እንደዚህ የምትበጠብጠው። እኔ እሳቸው መስለውኝ ነው አለ። ዜና ማርቆስ አጎፍሮ አንበሳ ሄዳልጋ አንበሳ መስለው እንትን ስላሉ እኔ እኮ እሳቸው መስሎኛል ሳዊሮስ አለ። ብልጥ የማናውቅ መስሉ